የጣሊያን ጠቅላይ ሚኒስትር የተበረከቱላቸውን ስጦታዎች ለጨረታ ለማቅረብ ወሰኑ። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ በስልጣን ላይ ያሉ ከተለያዩ የዓለማችን መሪዎች በርካታ ስጦታዎችን ተቀብለዋል። ከነዚህ መካከል ከኡዝቤኪስታን ፕሬዝዳንት የተሰጣቸውን የዳይመንድ አንገት ሐብል ውዱ ነው ተብሎም ይጠቀሳል። እንዲሁም ከጫማ አንስቶ እስከ ምንጣፍ ድረስ የተሰጣቸውን ስጦታዎች ተቀብለዋል። በቅርቡ እንኳን የዩክሬኑ ፕሬዝዳንት ዜሌንስኪ ያበረከቱላቸውን አይፓድ የተቀበሉ ጠቅላይ ሚኒስትሯ በአጠቃላይ 270 ዕቃዎችን በስጦታ መቀበላቸውም ተገልጿል። ይሁንና በጣሊያን ሕግ መሰረት አንድ ጠቅላይ ሚኒስትር በግሉ ከ300 ዩሮ በላይ የሚያወጣ ስጦታ መቀበል በፍጹም አይችልም። በጉዳዩ ላይ የጣሊያን አቃቤ ሕጎች በስውር ምርመራ እያደረጉባቸው መሆኑን የሰሙት ጠቅላይ ሚኒስትሯ ስጦታዎችን በሙሉ በጨረታ ለመሸጥ ውሳኔ ላይ መድረሳቸውን ፖለቲኮ ዘግቧል። እንደ ዘገባው ጨረታውን እንዲያከናውን ባርቶሎሚ ፋይን አርትስ ከተሰኘው ድርጅት ጋር የተዋዋሉ ሲሆን እነዚህን ከ270 በላይ ስጦታዎችም ከጃንዋሪ አንስቶ እስከ ጁን 2026 ባለው ጊዜ ለጨረታ የሚቀርቡ ይሆናል ተብሎም ይጠበቃል። በአጠቃላይ የስጦታዎቹ ዋጋ ከ800,000 ዩሮ እንደሚበልጥ ተገምቷል። ከሽያጩ የሚገኘው ገቢ ሙሉ በሙሉ ለእርዳታ ድርጅት እንደሚሰጥ ዘገባው አስረድቷል። የዩክሬኑ የውጭ ጉዳይ ሚኒስትር አንድሪ ሲቢሃ ዛሬ በኤክስ ገጻቸው የተናገሩት ሩሲያ ሰላም እንድትፈጠር እንድትገደድ መደረግ አለበት የሚለው ንግግር ኪየቭ ሞስኮ ጋር በድርድር ጠረጴዛ ለመቀመጥ ያላትን አዲስ አቋም የሚያንጸባርቅ ነው። ሚኒስትሩ በኤክስ ገጻቸው ላይ ባሰፈሩት መልእክት ሩሲያ ወደ ሰላም ስምምነት እንድትመጣ ማድረግ የሚቻለው ወራሪዋ ሀገር ጦርነቱን ለመቀበል የምታመጣውን ዋጋ በማናር ነው ብለዋል። ሲቢሃ ይህን ያሉት ሩሲያ በዋና ከተማ ኪቪየር በሌሎች የሀገሪቱ ክፍሎች ላይ የፈጸመችውን ጥቃት በማውገዝ ነው። የፖለቲካ ተንታኞች እንደገለጹት ይህ ማስገደድ የሚለው ቃል በዲፕሎማሲ ዓለም ውስጥ ሶስት ዋና ዋና የትርጉም ምሰሶዎች አሉት። አንደኛ፣ ሩሲያ ጦርነቱን ለመቀበል የምታወጣው ወጪ ከአቅሟ በላይ እንዲሆን ማድረግ። ይህም በነዳጅ ሽያጭና በዓለም አቀፍ የፋይናንስና ስርዓት ላይ የሚጣሉ ማዕቀቦችን በማጥበቅ የሀገሪቱን የጦርነት ካዝና ማድረቅን ያካትታል። ሁለተኛ፣ ዩክሬን በጦር ሜዳ የምታገኘው ድል ሩሲያ በድርድር እንድታምን የሚያደርጋት ብቸኛው መንገድ ነው የሚል እምነት አለ። ለዚህም የምዕራባውያን የረጅም ርቀት ሚሳይሎችና የላቁ የጦር መሳሪያዎችን ድጋፍ ሩሲያ ጦርነቱን በማሸነፍ የምታገኘው ጥቅም በመሸነፍ ከሚያመጣባት ጉዳት ያነሰ መሆኑን እንድትረዳ ለማድረግም ነው። ሶስተኛ፣ እንደ ቻይና፣ ህንድ እና ብራዚል ካሉ ሀገራት የምታገኛቸውን የንግድና የዲፕሎማሲ ድጋፍ በመቀነስ ሞስኮ ለብቻዋ እንድትቀርና ለሰላም ጥሪዎች እጇን እንድትሰጥ መገፋፋት ነው። ሩሲያን ማስገደድ የሚሉት ስልት ስኬታማ የሚሆነው የምዕራባውያንን እድገት ሳይላላና ዩክሬን በክረምት ወራት የሚሰነዘርባትን የኃይል መሰረት ልማት ጥቃቶችን መቋቋም ስትችል ብቻ ነው። ይሁን እንጂ ይህ አካሄድ ሩሲያ ይበልጥ ወደ ለየለት ጦርነት እንዳይገፋፋት የሚሰጉ ወገኖችም አልጠፉም። ዩክሬን ወደ ብርዱ የክረምት ወራት እየገባች ባለችበት በአሁኑ ወቅት የሩሲያ ዋና ኢላማዎች ኃይል ስርዓቶችና መሰረታዊ የሲቪል መሰረት ልማቶችን መሆናቸውን ሚኒስትሩ ጠቁሟል። ባለፉት ጥቂት ቀናት ሁለቱም ወገኖች በየተራ የኃይል መሰረት ልማቶች ላይ ጥቃት እየሰነዘሩ ቢሆንም ዩክሬን በከፍተኛ ሁኔታ መጎዳቷ ተነግሯል። በጥቃቱ ምክንያት በበርካታ የሀገሪቱ አካባቢዎች የኤሌክትሪክ ኃይል መቋረጥ ማጋጠሙ ተመልክቷል።